ምንም ሆነ ምንም እኮ ዳኒ ወይም እነ ደስታ ቤቱ ላይ ነው አይደል የተገኙት። ይህ ማንኛውም ወንድ ደስ አይለውም። ማንኛውም እኔም በወንድ ደስ አይለኝም። ቤቴ ድረስ መጥተው እንደዚህ ይዛቻ ሩታን እንፈልጋታለሁ ተብሏቸው ጎዳና ላይ ቀሩ ሰዎች አሉ። ለምን እነዛ ላይ ለመርዳት እንትን አላችሁ አነሳችሁ? ኖ እኔ እቀበላችኋለሁ። በዚህ አይነት ነገር የምታሳኩ ወይም ለበጎ ከዚህ ዓለም ወጣችሁ ኢቭን ሆኖላችሁ ቢመጣ ራሱ አይበለውና ቢሳካላችሁ ለእናንተ ጥሩ አይደለም መጨረሻው። ሰላም ውድና ተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ሰላማችሁ በዝት ይበልልኝ ያለው እግዚአብሔር የተመሰገነ ይሁን። ምናልባት ስለጠፋው እጅግ አድርጌ ይቅርታ መጠየቅ እፈልጋለሁ። ሰሞኑ እዚህ አልነበርኩም። ከእናቴ ጋር ወደ ሀረር ጉዞ ሄደን ነበርና ለሳምንታት እዛ ቆይተን ነበርና በሰላም ሄደን በሰላም መተንና እግዚአብሔር ይመስገን ሁሉ ነገር ሰኖ በዚህ መተናል። እዛ ለተወሰነ ቀናቶች ሳምንታቶች እዛ ቆይተን ነበር ከእናቴ ማለት ወንድሜ ጋር ማለት ነው። እዛ ሄደን ነበር የተወሰነ ቆይተን መተናል። ምናልባት ሰሞኑ ያያችሁት ቪዲዮዎች ልትሉ ማለት ባለፈው የተለቀቀ ቪዲዮ አይታችሁ ላታዩም ትችላላችሁና ያን ነገር ከጀመርኩ በኋላ ሳላዛልቀው ወደዛ ሄጃለሁ። ያኛው ግዴታ አስገዳጅ ሁኔታ ወደዛ ሄድኩት። ምንም እንኳን ግን ቪዲዮ ባለቅም ከዛ በኋላ አንዳንድ ነገር ለእናንተ ኦፊሻል የወጣ ነገር ባይኖርም ግን በውስጥ መስመር የማደርገውን እያደረግኩ ነበረ። ችላ ብዬው አይደለም፣ ነገራቶችን እያካሄድኩ ነበር። መፍትሄ ለመስጠት ነገራቶችን በጣም በራሴ ጥረት እያደረግኩ ነበር። እዚሁ ከተማ ውስጥ ታጀራ ባኖርም እዛው ያለው ነገር እያስተካከልኩ ነበርና ዛሬ ደግሞ ነገራቶችን ተደራርቦ ምናምን ነገር ብቻ አላውቅም የሆነ በእንቅርት ላይ ጆሮ ድክፍ እንደሚባሉ ነገራቶችን እንትን እያሉ ነው የተደራረቡ እንትን እያሉ ነው መጥተት ኢቭን ዛሬ እንዲህ ሳደርገው ደክሞኝ ነው ላ የምታወት ማታ ነው እዚህ ገባሁት ታገራ ገባሁት ዛሬ ነው ኢቭን ቅድም ጊዜ ድካም ነበረብኝ ጉዞ ቅድም ጊዜ ተነስቼና ወደዚህ መጣሁት እና ምን መሰላችሁ እኔ እንጃ ብቻ አላውቅም ሰው ጤነኛ አይደለም መሰለኝ የሚያደርገው ነገር ሰው እንዴት ነው በአሁን ሰዓት ደግሞ ነገራቶችን ትዳር ላይ የሚቀለድበት ዘመን ሆኗል መሰለኝ ለሌላው ሰው ለተመልካቹ እንደሚያስጠላው ነው እየተረዳሁት ያለሁት። አሁን ምሳሌ እኔ ባለ ትዳር መሆን ራሱ እያስጠላኝ ነው እነሱን ሳይለ ትዳር ያላቸው ሰዎች እየጠላው። ምክንያቱም እነሱ ያን እያደረጉ እንደዚህ እያደረጉ ያም ደግሞ አንሱ ዛሬ እኔ ዳኒ ምን ነካው እንደሆነ አላውቅም። ዳኒ መልሶ መጥቶ ሩታ እንደዚህ እላታለሁ ተናፈቅራታለሁ በቃ ምናምን ብሎ አብርሃም ላይ መዛት ጀመረ። በመጀመሪያ ዳኒም ይሄ ማድረግ አልነበረበትም። ምንም ይሁን ምንም እውነታም ሆኖ ቅረብ በሌላ መልኩ ይቅረብ ሩታንም ለማገዝ ፈልጉ ይሁን በዚህ መልኩ መቅረብ አልነበረበትም። ምክንያቱም ይህ ትዳር ነው። ትዳር ላይ በዚህ መልኩ ቀርቦ እንዲህ ብሎ አስተያየት መስጠት አልነበረበትም የሚያደርገው ነገር። ሲቀጥል ደግሞ ይሄ ነገር ደግሞ ማስተካከልን ከፈለገ ወይም አንድ ላይ ለማድረግ ከፈለገ አንድ አባወራ ቀድሞ ቤቱን አስተዳዳሪ መዋቅሮች ያን ነገር ሲያስተካክል ሌላ ጋር ወይም ሌላው አካባቢ መምራት የሚችለውና ዳኒ በመጀመሪያ የራሱን ትዳር ወይም የራሱ የትዳር አጋሩ የሆነችው ከሷ ጋር ነገራቶችን መፍታት አለበት። ሌላ ጋር እንዲህ ብሎ እንትን ከሚለው ማለት ነው። የራሱን አጥብቆ ሲያይዝ የሰውን ትዳር ለማላላት በዚህ መልኩ መሯሯጥ አልነበረበትም። አይናው ምናልባት በሌላ መልኩ ላይሆን ይችላል። ምናልባት የውስጣቸው ስሜት በዛ ምክንያት እንዲያወጡ ወይም ነገራቶቹን በዛ መልኩ የሆነ አለ አይደል እንዲያወጡላችሁ ፈልጎ ሊሆን ይችላል። ግን በዚህ መልኩ መሆን አልነበረበትም። እንዴ አብርሃም እኮ ሰው ነው። ሰው ደግሞ ሰው ባህሪ ነው አይደል እንደያዘው ሌላ ወይም የሌላ አካል ባህሪ የቅዱሳን ወይም የፈጣሪ ባህሪ ሊይዝ አይችልም። ያ ሰው ባህሪ እንዳለ ሆኖ ያለው ሌላ ነገር ቢወስንስ ምንም ሆነ ምንም እኮ ዳኒ ወይም እነ ደስታ ቤቱ ላይ ነው አይደል የተገኙት። ይህ ማንኛውም ወንድ ደስ አይለውም። ማንኛውም እኔም በወንድ ደስ አይለኝም። ቤቴ ድረስ መጥተው እንደዚህ ይዛቻ ሩታን እንፈልጋታለሁ ምናምን እኔ ራሱ ከፈተዋት ሜቢ ሚስቴክ ሆና ራሱ ከፈተዋት ከቤቱ ውጪ ማግኘት ይችላል እንጂ ቤቴ መጥቶ በዚህ በኩል መሆን አይችልም። ምን አገባ ምን ታመጣለህ ምናምን አካኪ ዘረፍ አያስፈልግም። በመጀመሪያ ዳኒ የራሱ መስተካከል አለበት። የራሱን ትዳሩ በአግባቡ መምራት አለበት። የነሱ ህይወት ውስጥ ለማስተካከልን ከፈለገ እኔ እንደሚመስለኝ ምናልባት ባለፈው
ጽጌና ሄርሚ ታጀራ በመጣችበት ሰዓት ተጣልተው ነበር። ስለዚህ ለክብረ በዓል በመጡበት ሰዓት የመስቀል ሰዓትና በዛ ሰዓት ተቀያይመው ነበረ ይመስለኛል። ሁላ እኔ አንዳንዴ ሳስበው ዳኒ እዚህ ጋር እየቀረበ ያለው ሄርሚ እንደላከችው ነው የምረዳው። ለምን ባለፈው እዚህ ታጀራ በመጡበት ሰዓት ተቀያይመው ነበር። መጥፎ ነገር ሙሉስ ገብተው ነበር። ምናልባት አይቷቸው ሊሆን ይችላል በአንዳንድ ሶፋ ቤት እና በዛ ሰዓት ስለተቀያየሙ አሁን ጽጌን የጎዳቻት መስሏት ሄርሚ ዳኒ ላከችበት ይመስለኛል ወደ ሩታ ህይወት ማለት ነው። ምክንያቱም ባይቱ ግን ሄርሚ በጣም እጇ ረጅም ነው። አታረገውም ብዬ አላስበውም። ይሄ ሐሳብ አሁን ነው መጣልኝ እና ይሄ ነገር አድርገውም ሊሆን ይችላል። ምክንያቱም ጽጌን ለመጉዳት ብላ አብርሽም ለራሷ ለማድረግ ፈልጋ የምታደርገውም ጥረት ሊሆን ይችላል። አሁን ሰው አልተገነዘበውም እንጂ ኖርማሊ እያደረጉ ያሉት ነገር የሚሰራው ነገር ጽጌን ለመጉዳትና አብርሽን ወደ ራሷ ህይወት ለማምጣት ነው። ሌላ ምንም አላማ አይኖረውም። ይህ ነገርም ሲቀጥል ደግሞ ዳኒም እንደ በግ መነዳት አልነበረበትም። የፈለገውን ነገር ይሁን የፈለገው እንዴ ሩታን አፍቃሪ ከሆነ ለምን እዛች ከጽጌ እንደዚህ ማለት ይችላል? ይሄ የምን ሁለት ማጫወት ነው? የምን ሌላ ለዳኒ ራሱ በዚህ ናከ መዋረድ በጣም ያሳዝናል። በዚህ ልክ ራስን ዝቅ አድርገ አንደኛ ሰው ባለትዳር ናት። ባለትዳር የሆነ ሰው ለምን ግን ሰዎች ስትባሉ እንዳጠቃላይ ማለት ነው። እኔ አንዳንዴ ወንዶች ራሱ ተገርሙኛላችሁ። ራሴ ወንድ ሆኜ ማለት ነው የምታደርጉት ነገር በጣም እያስጠላኝ ማለት ነው። አንድ ዝናን ያተረፈች ሴት ለማወቅ ብላችሁ ወይም ለመግባባት ብላችሁ ባለትዳር ከሆነ ሰው አንዴ ከነሩታና እኮ ከነጽጌ በላይ እኮ ሴቶች አሉ አይደል እንዴ? በምንም ካላችሁ በየትኛውም ሚንስ በአፍቃሪያም ምናልባት ብላችሁ ታስቡ በቁንጅና ምናምን እኮ ከነጽጌ ወይም ከነሩታ በላይ አሉ አይደል እንዴ? ለምን እነዛ ሰዎች ጋር አትሄዱም? ለምን ትዳር ለዝና ላፈሩ ሰዎች ወይም ትዳራቸው ነው ማለት ለምን በዚህ ያክል ለመነሳሳት ፈለጋችሁ? ይሄ ደግሞ ሲጀመር አስነዋሪ ነው። ለትውልድም በካይ ነገር ነው እያደረገች ታላችሁት። ማንም ላትቀበሉ ወይም ልትቀበሉ ትችላላችሁ። ይህ ግን ትክክለኛ ነገር ነው እያወራሁት ያለሁት። ይህ በዚህ ናክል ራሳችሁን ዝቅ አድርጋችሁ ክሪት አፍቅር ያለው እኔን እንደግሌ ማንም እነ ሩታ ህይወት ውስጥ የሚገባው ወይም አብርሽን ወድጄዋለሁ አፍቅሬያለሁ ሩታንም አፍቅሬያታለሁ ወደዋለሁ የሚል ሰው መጠቀም የፈለገ ሰው ነው። ነገራቶችን በየትኛው ወይ መጠቀም የፈለገ ሰው ነው እንጂ እርግጠኛ ነኝ አብርሽንም የሚያስቡ ሰዎች ሌላ ወንድ አተው አይደለም። በሱ በአብርሃም መጠቀም የፈለጉ ሰዎች ናቸው። እንዲሁም በተመሳሳይ መልኩ ሩታን ወድጃታለሁ አፍቅሬያለሁ የሚል ሰው በሩታ መጠቀምና የፈለጉ ሰዎች ናቸው እንጂ በየካዩ እኮ ሴትም ሆነ ወንድ ሞልቷል። የእነሱ ትዳር ለመበዝበዝና ትዳራቸው እንዳይቃና ለማድረግ የምትጥሩት ጥረት የምትቆፍሩት ጉድጓድ እኔ እንዴት በዚህ ያክል እኔ እኮ እናንተ ለክፋትነት መስዋዕትነት የምትከፍሉት ልክ ለበጎነት ብትከፍሉ ነው እቺ ሀገር የት በደረሰች። እቺ ሀገር እንዴት በለመለመች። እኔ በምን ወይ ብናየ ጭንቅላችሁ ኑራችሁ አላውቅም። አዳር የምታስቡት ራሱ የሆነ በተንኮል ነው መሰለኝ ይሁን የማይታሰብ ነገር ታስባላችሁ። ሩታ ተመለስ እንዲሽ አብርሽ ሌላ ጋር ይሆናል። አብርሽ የሆነ ነገር ስንል ሩታ የሆነ ነገር ይሆናል። ይሄ አንደኛ ለኦዲየንስ የሚለ ጭንቅ የሆነ ነገር ነው። በቃ እናንተ እንዲሰለቻችሁ ራሳችሁ አታድርሱ። እናንተ አንደኛ ሲቀጥል ደግሞ ይሄ አፍቃሪ ነን ብላችሁ የምትንትሩት በጣም በርካታ ሰዎች አሉ። ሲንግል ሆኖ ከነሱ ጋር ሄዳችሁ ለምን እንተናትሩ ነው? እውነት አፍቃሪ ከሆናችሁ በሌላ ሰው ለመጠቀም ፍላችሁ ራሳችሁ የሆነ ሌላ ጉጓራ እንትን አትበሉ። ሲቀጥል ደግሞ አይሳካላችሁም። የእናንተ ነገር ደግሞ ከማውጣትኛ ወደ ኋላ የምንልበት ምንም ነገር የለም። እናወጣለን በተቻለን አቅም። ምንም ነገር ልታረግ ትችላለህ። አሁንም ደግሞ በውስጥ መስመር የምታወሩኝ ሰዎች አንተ ረፍ አንተ ብታርፍ ይሻላል ምናምን ብላችሁ የምታስፈራሩ ሰዎች እኔ ወደ ኋላ የምልበት ኬዝ ምንም ነገር የለም። ፈለጋችሁ ማምጣት ትችላላችሁ። እኔ ደግሞ አይቼዋለሁ ከዛ በፊት ያለውን ቻሌንጅ ማለት ነው። ባለፈው ሄርም እንደዛ አደረገች ምናምን እኔ ምንም አይገርመኝም። ገብታችኋል። እኔ እናንተ በምትሄዱት ልክ እኮ ባልሄድም ለራሴ መሆን አንሰኝም። እንደናንተ እኔ የውሸት ጉድጓድ አልቆፍርም። እኔ ማውጣት ባለብኝ ልክ እናገራለሁ። ምን አለ ግን በዚህ ናክል በጎ ነገር ብትጓዙ። ብዙ እኮ የተቸገረን ማህበረሰቦች አሉ። ብዙ እኮ ነገራቶችን ከብዷቸው ጎዳና ላይ ቀሩ ሰዎች አሉ። ለምን እነዛ ላይ ለመርዳት እንትን አላችሁ አነሳችሁ ኑ እኔ እቀበላችኋለሁ። በዚህ አይነት ነገር የምታሳኩ ወይም ለበጎ ከዚህ ዓለም ወጣችሁ የሰውን ህይወት ከመበጥበጥ ወደ በጎነት የምትመሩ ከሆነ እኔ እቀበላችኋለሁ።
የሰው ማለት እዚህ ከተማ ላይ የምንሰራቸው ሰዎች አሉ። ሰዎች የምንደግፍበት ፓርቲ አቅመ ደካማን እንትን ያለ ነው። ወደዛ ተቀላቀሉ፣ ችግር የለም። እኛ ዌልከም ብለን እንቀበላለን። ያለፉት ታሪካችን እኛ ምንም አያፈልግም። ዛሬ ተመልሳችሁ ወደኛ ጋር ከመጣችሁ ነው እዛ እኛ የምንረዳበት እንትን ድርጅት አለ። እዛ ጋር ተቀላቅላችሁ ሰዎችን ለመርዳት አግዙ። እናንተ እንደዚህ ብላችሁ ሲቀጥል ደግሞ አልባሌ ነገር ነው፣ ጥሩ አይደለም። በዚህ አይነት መጓዝ ጥሩ አይደለም። ማንም ሆነ ሄርሚም ሆነ ደስ የተባልክ ሰውዬ ሩታን ወደ ራስ ለማምጣት ኤርሚ አብሽ ወደ ራስ ለማምጣት መጥቶል ጥረት ለእናንተ አይጠቅማችሁ። ኢቭን ሆኖላችሁ ቢመጣ ራሱ አይበለውና ቢሳካላችሁ ለእናንተ ጥሩ አይደለም። መጨረሻውም አያምርም። እኔ እየነገርኳችሁ ነው። መጨረሻ መጥፎ ህይወት ነው እና የምትኖሩት አጉል ገንዘብ ወዳጅነት ይሆንባችኋል። ሌላ ጥቅመኞች ነው እየመሰለባችሁ ያሉት። ኦዲየንስ ራሱ እየሰለቸው ነው። የእናንተ ነገር ሲያዩ በጣም እየሰለቸው ነው። ኢቭን ይሄ የአካባቢው ልጅ ራሱ ወታደራ ልጆች እየተባለ በጣም እየተወራ ነው። እኔ ይኸውላችሁ ሰሞኑ ብዙ ወጥቼ ነበር ወደ አረብ እዛ በተመለከቱ የታገርነ ምናምን በሚል ወሬ አውርተናል። እና እንደዚህ ምን ነው ግን የወታደራ ልጆች እንደዚህ ሆናችሁ ምን ነው ብሎ በርካታ ሰዎች እንትን እያሉ ነው። እኔ መመለስ ከበደኝ፣ መናገር ከበደኝ። አይ እንዲህ እንደው ብዬም ባስረዳ አይ ምንም እኮ ከሌላ ጋር መጣ ልጅ አይደል ከእናንተ ጋር የመጡ ልጆች ናቸው እንደዚህ ትዳር የሚጠብጡ ነው። ይሄ እንዲህ እስክንባል ድረስ አጠብቆ ባካችሁ እኔ ልለምናችሁና ምናልባት በዚህ ህይወት ውስጥ ያላችሁ ይሄ ሌላ ጉድጓድ የሚቆፍሩ ሰዎች ከዛ ህይወት ወጣችሁ ነው እኛን አግዙን ነው ከኛ ጋር ሆነን በርካታ ሰዎች አቅመ ደካማ የሆኑ ሰዎች አሉ፣ እነሱን እንርዳቸው። እንደውም ይኸውላችሁ ከዚህ ህይወት ወጣችሁ አሁን የክርስቲያኑ ሆነ የሙስሊም ጾም እየገባ ነው አይደል? መልካም ነገር እስቲ እናድርግ። እስቲ ክርስቲያንም ሆነ ሙስሊሞች እስቲ በእናታችሁ በጎ ነገር እናድርግ። አሁን በጾም አይደል ንስሐ ገብተን ያለው ነገር አፋፉ ተባብለን ኑ በመልካም ነገር እንደራጅ። ክፋትን ምንም አያደርግልንም። ማንም ሆነ ምን ይሄ ተንኮል ይሄ ቂም እያቆም ጾመኛ አትምሰል። ድርጊትን ሌላ ነገር አታውራ። ማሞ ሌላ መታወቂያ ሌላ እንዳይመስልባችሁና ተምኔሏችሁ ውጭ አካላችሁ ደምቃችሁ ውስጣችሁ በጣም የወረደ ሰዎች አላችሁ። እባካችሁ ኑ አሁን በጾም ውስጥ ሰው ለማገዝ ወይም መልካም ነገር ለማድረግ እንሞክር። ሌላ ነገር አናድርግ። እባካችሁ። ይሄ ግን ምለምናችሁ ከዛ ህይወት ወጣችሁ ቢያንስ በመልካም ነገር እቺ ከተማን እናስጠራ በሚል ነው። ብዙ ደጋግ ኢትዮጵያውያን መንገድ ላይ የቀሩ ሰዎች አሉ። እነሱን እናውጣቸው፣ እንደግፋቸው እባካችሁ ለማለት እፈልጋለሁ። እንግዲህ ፋሚሊዎች ይህ ነገር እልባት ሰጣችሁ እንድትከታተሉ በአክብሮት ጠይቃችኋለሁ። ያለው ነገር እልባት ሰጣችሁት ለነዛም ልጆች ሼር እንድታረጉላችሁ በአክብሮት ጠይቃችኋለሁ። ሰብስክራይብ ማድረጉን እንዳትረሱ። ሰላም ሁኑልኝ።